የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል ከሰማይ እየበረረ መጣና በመሰዊያው ቀኝ ቆሞ ተገለጠለትና ዘካርያስ ሆይ ጸሎት ተሰምቶልሃል አለው። ምን ተሰምቶልሃል? መልሶልኝ፣ ምን ተሰምቶልሃል? ጸሎት ተሰምቶልሃል። እግዚአብሔር የሁላችንንም ጸሎት ይስማን። አሁን ከዚህ በላይ እኮ ምንም የሚያሳርፍ ነገር የለም። እግዚአብሔር ጸሎትህን ሰምቷል ከሚል በላይ ምን የሚያሳርፋል? በእውነት እኛ እኮ ከፍ ያሉ ባለስልጣናት እንኳን ጥያቄያችንን ባለስልጣኑ ጥያቄን ተቀብሏል ስንባል እኮ እናርፋለን አይደለ? ብዙ ጉዳይ ያለብን፣ ብዙ ጥያቄ ያለብን፣ ብዙ ችግር ያለብን የበላዮቻችን ጉዳያችንን አይተው ተመልክተው እነርሱ ሰምተውታል ሲባል እንኳን እናርፋለን። እግዚአብሔር ጸሎታችንን ሰምቷል ከሚል በላይ የሚያሳርፍ የለም። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ክብርና ምስጋና ለስሙ ይሁን። ዘካርያስ ሆይ አለው፣ ጸሎትህ ተሰምቶልሃል አለው። እነሆ ልጅ ታገኛለህ። እግዚአብሔር ልመናህን ሰምቷል፣ ጸሎትህን ሰምቷል። አንተ የምታገለግለው ልጅ ስሙ ዮሐንስ ይባላል። በመወለዱ ብዙዎች ደስ ይላቸዋል። በኤልያስ መንፈስ የሚሰራ ነው። የጌታን መንገድ የሚያዘጋጅ ነው። ጥርጊያውንም የሚያቀና ነው። እግዚአብሔርን የሚያገለግል፣ እግዚአብሔርን የሚፈራ፣ ወላጆቹን ደግሞ የሚያከብር ነው አለ። በእውነት ስለ ልጅ ጸሎት በእግዚአብሔር ፊት ስትቆሙ መጀመሪያ መናገር የሚገባችሁ ጌታ ሆይ አንተን የሚፈራ ቤተሰቡን የሚያከብር ልጅ ስጠኝ በሉ። እንዲሁ ተነስቶ ልጅ ስጠኝ ብቻ አይባልም። የአቡነ ተክለ ሃይማኖት እናት እግዚአብሔር ስትጸልይ እንደዚህ አለች፣ ጌታ ሆይ አንተን የሚያገለግል ልጅ ስጠኝ አለች። ማንን የሚያገለግል? ተናገሩ እስኪ። ማንን የሚያገለግል? እግዚአብሔርን። አንተን የሚያገለግል ልጅ ስጠኝ። አንተን የማያገለግል ልጅ ከምትሰጠኝ ማህፀኔን ዝጋው አለች ገድለ ተክለ ሃይማኖት ላይ። አንተን የማይፈራ፣ አንተን የማያገለግል፣ ላንተ የማይታዘዝ። ምክንያቱም እግዚአብሔርን ካልፈራ ወላጆቹን መፍራት አይችልም። እግዚአብሔርን ካላገለገለ ለወላጆቹ ሊታዘዝ አይችልም። ስለዚህ በመጀመሪያ ማንን መፍራት አለበት? እግዚአብሔርን መፍራት አለበት። ስለዚህ አንተን የሚያገለግል፣ አንተን የሚፈራ፣ ላንተ የሚታዘዝ ልጅ ስጠኝ አለችው። ስለዚህ ይህ ዮሐንስ አለ አንተን የሚፈራ ነው። ይህ ዮሐንስ የእግዚአብሔርን ቤት የሚያገለግል ነው። መንገዱን የሚያዘጋጅ ነው። ጥርጊያውን የሚያቀና ነው። ብዙዎችን ወደ እግዚአብሔር የሚመልስ የንስሐን ስብከት የሚሰብክ ነው። ይህ ወንጌል፣ ይህ ቅዱስ ዮሐንስ አለው። በዚህን ጊዜ ዘካርያስ እኔ አርጅቻለሁ አለ። እኔ ምን ብያለሁ? እኔ አርጅቻለሁ።